ይቻላል እንዴ? ሐዋሳ ውስጥ ሙሉ በመቶ ብር ይዋል። ለቁርስ አንድ ፋሲካ አንድ ሻይ ጋር ፓስቲውን ለሁለት ከፈልኩት። ገመጥኩት። ከዛ ፈገግ አልኩ። ሻይ ጠጣው። 100 ብሩን ሰጠዋትና 30 ወስዳ 70 ብር መለሰችልኝ። ከዛም ወጣውና ሞተር አየሁኝ። ወይኔ ሞተር በኖረኝ ብዬ ተመኘውኝና ትንሽ እንደተጓዝኩኝ መንገድ ተዘግቶ አየሁ። እንኳንም ሞተር አልኖረኝ። ሞተር ቢኖረኝ ይመልሱኝ ነበር እኮ። ጋሼ በሳይክላቸው አለፉ፣ እኔ ደግሞ በእግሬ። የምሳ ሰዓት እስኪደርስ ወክ በላው። የሆነ ቦታ አረፍኩኝ። ምሳ ሰዓት ደረሰና ተነሳው። አይኔ አዚ ሆቴል ላይ አረፈ። ለመግባት ሲሄድ ለካ የምሳና የራስ 70 ብር ብቻ ነው ያለኝ። ሀሳቤን ቀየርኩና ሮሪ እዛ ደግሞ 70 ብር ተይዞ በዛ መንገድ ማለፍ ነውር መሆኑ ገባኝና ተመልሼ 3 ሙዝ በ20 ብርና 2 ዳቦ በ20 ብር ገዝቼ ሙዜን ላጥኩ። በዳቦ አድርጌ ገመጥኩት። አሁንም ገመጥኩ። እቺ ቀረች። ጎረስኳት። በደንብ ጠገብኩ። ደግሞ አንድ ሙዝ ቀርቷል። ይገርማል። ከዛም የሞተር ሰልፍ አይቼ የሞተር ፍላጎት ያገረሸብኝ። ያው አንድ ቀን መግዛት አይቀርም አልኩና ኳስ ለማየት ተቀመጥኩ። ዩናይትድን ባየሁት አይኔ አይቻቸው አስጠሉኝ። ከዛም ተነስተውና መንገድ ላይ ምን ባይጥሩ ነው ተመልከቱ። 1 2 3 4 5 6 7 በመጨረሻም በስንት መከራ መሸ። ለራስ ሳምቡሳ ለመግዛት ብሬን ቆጠር አደረግኩ። እንካ እዛ አስቀምጥ። ሳምቡሳዬን ወሰድኩ፣ በላው። አንድ ቀን ሙሉ የወሰደብኝ ቪዲዮ ነው። ፎሎ፣ ላይክ፣ ኮፒ ሊንክ እንዳይረሳ። ቻው።